ለሰው ሁሉን ነገር ማውራት ሁለት ጉዳት ሊያመጣ ይችላል። አንደኛ በሰዎች ልብ ውስጥ ሐሰድን ወይም ምቀኝነትን ሊያጨር ይችላል። ሁለተኛ እኛም የመስራት አቅማችንን ያደክመዋል። استعينوا على قضاء حوائجكم بكتمان السر ጉዳዮቻችሁን በማስፈጸም ላይ ሚስጥር በመደበቅ ታገዙ። በጣም ኤነርጂ ይሆናል። አንድ ሰው የሆነ ሲያወራው አንድ ነገር እንደዚህ ላደርግ ነው ምናምን ሳያደርገው ማለት ነው አድርጎት ማሳየት ነው ጥሩ ቻሌንጅ ለራሱ። አንዳንድ ጊዜ የምናወራቸው ነገሮች ምን ይሆናሉ? የሰራናቸው እስኪመስለን ድረስ እንረካለን በማውራት ሳንፈጽማቸው ማለት ነው። አያጋጥማችሁም እንደዚህ? ሳትስፋይድ አትሆኑም እንዴ በማውራት? ያ ደግሞ ሌላ ሐሰድም። ኸይር ነገር ደግሞ እኛ ጋር ሲኖር አማ ቢኒዕመቲ ረቢከ ፈሐዲስ አለ። ግን ደግሞ ዝም ብሎ ለተገኘው ሁሉ እኔ እኮ እንዲህ ነኝ እንዲህ አለኝ አይባልም። ነቢዩላህ ዩሱፍ ዓለይሂ ሰላም ያዩትን መልካም ህልም አትንገር አሏቸው። ጓደኛ ከሁለት አንዱ መሆን መቻል አለበት። ጓደኛሽ ከሁለት አንዷ መሆን መቻል አለባት። ወይ እሚሰጥህ እምትሰጭሽ፣ እሚሰጥህ የሆነ ቁም ነገር ከሱ የምትቀስምበት፣ እምትሰጥሽ የሆነ ቁም ነገር ከሷ የምትቀስሚባት፣ ወይንም እምትሰጠው ወይም እምትሰጫት መሆን መቻል አለበት። ካንተ የሆነ ቁም ነገር የሚቀስም፣ ካንቺ የሆነ ቁም ነገር የምትቀስም መሆን። ከሁለት አንዱ ካልሆነ ምንድነው ያልክ እንደሆነ ከንቱ ነው፣ ጊዜ አባካይ ነው። ጓደኛ እንዳታደርግ፣ ቋሚ ጓደኛም ይሁን ምናምን ማታደርግ፣ ዝም ብሎ በማህበራዊ ህይወት ሰላምታ ምናምን በሚል ነው። ነብዩን ሰለላሁ ዐለይሂ እንኳን እኔንና እናንተን ስለ ጓደኛ ይሄ ቁረና እሱ ጊዜህን በከንቱ የሚያባክኑ ከንቱ የሆኑ ሰዎችን ነብዩን እንኳን ሲያስጠነቅቃቸው ምን ብለው አላቸው? ሱረቱል ካህፍ ላይ ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋሁ ወካነ አምሩሁ ፉሩጣ። እንዳትከተል እንዳትታዘዝ ጊዜህን ለሱ እንዳትሰጠው። መን አግፈልና ቀልበሁ ዐን ዚክሪና እኛን ከማስታወስ ጊዜውን ከመጠቀም ቀልቡን ቢዚ ያደረግንበት ሰው። ለምን ቀልቡን ለምን ቢዚ ያደረገ? ጊዜውን አልጠቀም አለ። ፈለማ ዛጉ አዛገ አላሁ ቁሉበሁም እነሱ ክፋትን፣ ውድቀትን፣ ውድመትን የመረጡ ጊዜ፣ ብልሹነትን የመረጡ ጊዜ ተበላሹ ብለን ተውናቸው አለ አላሁ ጀለ